ቻይና ሰው ሰራሽ ፀሐይ ሰራች። ቻይና በሰራችው ሰው ሰራሽ ፀሐይ አዲስ የዓለም ክብረ ወሰን አስመዘገበች። ፀሐዩ ባሳለፍነው በግንቦት ወር ላይ ለ101 ሰከንድ በ120 ሚሊዮን ዲግሪ ሴልሺየስ የሙቀት መጠን በመቆየት ክብረ ወሰን አስመዝግቦ ነበር። ሰው ሰራሽ ፀሐይ በከፍተኛ የፕላዝማ ሙቀት ከ1000 በላይ ሰከንድ መቆየቱ ተነግሯል። ቻይና በሰራችው ሰው ሰራሽ ፀሐይ ከዚህ ቀደም በራሷ ተይዞ የነበረውን ክብረ ወሰን በማሻሻል አዲስ የዓለም ክብረ ወሰን ማስመዝገቧ ተነገረ። የቻይና ሰው ሰራሽ ፀሐይ ባለፈው ሐሙስ ለ1056 ሰከንድ በከፍተኛ የፕላዝማ ሙቀት መቆየት መቻሉንም ነው ሽንዋ የዜና አገልግሎት የዘገበው። በዚህም በሙከራ ደረጃ ለረጅም ሰዓት የቆየ በሚል አዲስ የዓለም ክብረ ወሰን ማስመዝገቡን ተነግሯል። ኢስት የሚል መጠሪያ ያለው ሰው ሰራሽ ፀሐይ ከዚህ ቀደም በግንቦት ወር ላይ ለ101 ሰከንድ በ120 ሚሊዮን ዲግሪ ሴልሺየስ የሙቀት መጠን በመቆየት አዲስ ክብረ ወሰን አስመዝግቦ እንደነበር ይታወሳል። የሰው ሰራሽ ፀሐዩ ሙከራው የተካሄደው ባለፈው ሳምንት በቻይና የሳይንስ አካዳሚ ስር በሚገኘው የፕላዝማ ፊዚክስ ተቋም ውስጥ አዲስ የሙከራ ሂደት እንደሚካሄድ መገለጹን ተከትሎ ነው። እውነተኛውን ፀሐይ በማስመሰል የተሰራው የሰው ሰራሽ ፀሐይ ሃይድሮጅንና ዱተሪየም ጋዞችን እንደ ኃይል ማመንጫ ነዳጅነት በመጠቀም ንጹህ ኢነርጂን ለማመንጨት ታስቦ ዲዛይን መደረጉ ታውቋል። በዚሁ መልኩ የተሰራው ኢስት የሚለው መጠሪያ ያለው ሰው ሰራሽ ፀሐይ በ1000 ሰከንድ ከ1000 ሚሊዮን ዲግሪ ሴልሺየስ ሙቀት 1 ሚሊዮን አምፒር ከረንት የኤሌክትሪክ ኃይል ለማመንጨት የተያዘውን ግብ 3 ግቦች ማሳካቱን ተነግሯል። አሁን የሚቀረው በአንድ ሙከራ ሁሉን እቅድ ማሳካት ብቻ እንደሆነም ተቋሙ አስታውቋል። ቻይና ለዓለም አዲስ የሆነውንና ሰው ሰራሽ ፀሐይ የሚል ስያሜ ያለው ይህ ከብክለት ነፃ የሆነ የኒውክሌር ማብለያ በፈረንጆቹ በ2020 ላይ ይፋ ማድረጓ ይታወሳል። ሰው ሰራሽ ፀሐዩ ከተፈጥሮ ፀሐይ 13 እጥፍ ያክል ሙቀት ያመነጫል ተብሏል።